አንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ሰሜኑ የሀገራችን ክፍልም ሆነ በሌሎች አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና ዘላቂ ሰላም ለማስፈን እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ? እንዲሁም በሰባቱ ወረዳዎች አሁንም ሰላም ከራቃቸው ብዙ ዓመታትን በማስቆጠሩ ነዋሪው የመረጠን ህዝብ በሰላም እጦት ምክንያት እየሞተ እየተፈናቀለ እየታገተ ገንዘብ ተጠየቀ ይገኛል። የኢትዮጵያ ህዝብ የሚፈልገው ሰላማዊ ህይወት ነው። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወጥተናል። እነዚህ ጥያቄዎች ከበርካታ መወድሰ አብይ ንግግሮች መካከል ተፈልቅቀው የወጡ ሾልከው ያመለጡ ናቸው። ሰላም የሚመጣው መቼ ነው? ላማለይ በሰማይ ምንድነው? ምሕረት የታለ አምላካችን አለው በለን መሃላችን። ለእኛ ፍቅር ተፈጥሮ ነበር ተላፈደን የምንኖር ማነው ታዲያ ካልኖረበት ከማያውቀው አስመትቶ በጦርነት ግፍ ያስካፈለ እሱ ነው እሱ ነው እሱ ነው ዱር ዳድ ሰው አፋድ አገር እሱ ነው እሱ ነው እሱ ነው ሰላም የሚመታው መቼ ነው? ከማለይ በሰማይ ምንድነው? ምሕረት የታለ አምላካችን አለው በለን መሃላችን። ለእኛ ፍቅር ተፈጥሮ ነበር ተላተበር የምኖር ማነው ታዲያ ካልኖረበት ከማያውቀው አስመትቶ በጦርነት ግፍ ያስጋፈ እሱ ነው እሱ ነው እሱ ነው ዱር ወዳድ ሰው አፋዶ አገር እሱ ነው እሱ ነው እሱ ነው አንደበቱ ቀጣፊ እሱ ነው እሱ ነው እሱ ነው አንደበቱ ቀጣፊ እሱ ነው
ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛው ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች የሚጫወቱበት ልሸጥ እየሞከርኩኝ ነው። እስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። በልተነስ ወገኔ እመም አይሽርም ከተያዝክ ያንን ስትሞቱ ከማይ እኔ አስቀድመኝ ትውልድ ከማሻገር ሞት ይገማኝ ሞት የሚውሉት አባባሉ መቢረባ ብትባበላችሁ ፈርሶ ያባባ ከመሞት አንድም አደመም ማምለጥ አይቻልም አይቻልም ይነሳ ክንዳችን ይነሳ እምሮ የወገንን እምባ ከስሩ አባሮ በልተነስ ወገኔ በልተነስ ወገኔ እመም አይሽርም ከተያዝክ ያኔ ልጆቼና ሚስቴ እኔንም ተምሮ አባትና አያቴን የገር ከተባልኩኝ አንሳ ከተባልኩኝ ትምክህቶቼን ያጎየዋትን አንዲቷን መመኪያ ክብሬን ስክ ሳላስጨብጥ ግንፍላን ሳልጋፋት ቀልት ያልተዋት ድሩር ሆናለው ተገምዶ የሚጠብቅ መንገድ ጀምራለው ወገን እንድጠብቅ በልተነስ ወገኔ በልተነስ ወገኔ እመም አይሽርም ከተያዝክ ያኔ ከተያዝክ ያኔ